እንኳን ደህና መጣችሁ። እኔ ቢጂጋ ነኝ። ዛሬ የምናነሳቸው ለ12ኛ ክፍል ተማሪ ከሆናችሁ ይሄ ጉዳይ ማየት ያለባችሁ ነገር ነው። ስለዚህ እነዚህን ነገሮች አብረን እናያለን ማለት ነው። ሌላኛው ደግሞ 12ኛ ክፍል የሚማር ወዳጅ ጎረቤት ዘመድ ካላችሁ ይሄንን ሀሳብ ላኩለት። በተቻላችሁ መጠን ደግሞ ለብዙ 12ኛ ክፍል ተማሪዎች ይደርስልኝ ዘንድ ደግሞ ይህን ቪዲዮ ላይክ አድርጉት። እናም ደግሞ ሰብስክራይብ በማድረግ ደግሞ ቤተሰብ ትሆኑ ዘንድ እጋብዛችኋለሁ። ወደ ዛሬኛው ጉዳይ ስናልፍ 12ኛ ክፍል ተማሪዎች አሁን ሰኔ 18 ጀምሮ ፈተና ትፈተናላችሁ። ኦኬ፣ እሱ ያለቀ ጉዳይ ነው። ፈተና ትፈተናላችሁ። ውጤታችሁን ገና ቀጣይ መስከረም ታያላችሁ፣ ወይ ደግሞ ሊቀድምም ይችላል። በእርግጥ እሱ የፈተና እርማት ጉዳይ ላይ የነሱ ግን አሁን እኔና እናንተ የሚመለከተው አንድ ነገር አለ። ውጤት የራሱን ሀሳብ መንገድ እና የተለያዩ ሮዶችን ለእኛ ይዞልን ይመጣል። ከዚህ ውስጥ ግቢ መንገባ ማንገባም አለን። ስለዚህ ማድረግ ያለብን ነገሮችን ተንትነን እናያለን። የሚመጣው ውጤት ደግም ሆነ ክፉ ለመቀበል አንደኛው መዘጋጀት ነው። ሁለተኛ ከውጤቱ አስቀድሞ ደግሞ ራስ መዘጋጀት ትልቅ ነገር ነው። በተለይ አሁን የምናነሳቸውን ነገሮች ራስ ማዘጋጀት ላይ የሚሉት ለምን እነዚህ አስፈለጉን ካላችሁ ሁሉም ሰው ወደ ግቢ አይሄድም። ሁሉም ሰው ደግሞ ግቢ ቢገባ ሁሉም ሰው ኢንጂነሪንግ አይማርም፣ ሁሉም ሰው ጤና አይማርም፣ ሁሉም ሰው ጂኦሎጂ አይማርም። ብቻ ወዘተረፈ ሁሉም አይማርም። ተመርጦ በየቦታው ይገባል። ኢቭን እንበልና ከተማችን ውስጥ ስንመጣ ብዙ ሱቆች፣ ብዙ ነጋዴዎች፣ ብዙ ባለሀብቶች አሉ፣ ብዙ መኪናዎች አሉ፣ ብዙ መካኒኮች አሉ፣ ብዙ ሹፌሮች አሉ። ብቻ ምን አለፋችሁ ሁሉም በየራሱ ብዙ ነገሮች አሉት። ስለዚህ እኛ ደግሞ አሁን ለነገ የሚጠቅሙትን ነገሮች ማየት አስፈላጊ ነው ብዬ እንደራሴ አስባለሁ። ስለዚህ እናንተም ተዘጋጁበት። አሁን ላይ ውጤታችን ምንም ሆነ ምን ማድረግ ያለብን ነገር ቢኖር አምኖ መቀበል ነው። ግን ያኛው መንገድን መቅረጽ ይፈልጋል። አሁን ሌላኛው መንገድ መቅረጽ ላይ ብዬ ሳነሳላችሁ ወደፊት እንሄዳለን ነው የሚለው። ወዴት እንሄዳለን? ወዴት ምን እንሰራለን? ምን እንፈልጋለን ማለት ነው። እኔም ብዙ ጊዜ ያጋጠመኝ ነገሮች ላይ አንድ ጊዜ መማር የምፈልገው ነገር እዛ ፈልጌ ከሄድኩ በኋላ ቦነስ ሰው ብቻ ማለትም የቤት ጉዳይ ስለሆነ ያንን ማንሳት ስለማልፈልግ ወደ ሌላ ሄጄ ስለነበረ በዛ መንገድ ስላልተሳካል ያኛውን ነገር እንኳን እኔ ራሴ ባለመሞከሬ ተጸጸትኩ። ስለዚህ አሁን ላይ እናንተ ማድረግ የምትፈልጉት ብቻ ላይ ትኩረት አድርጉ። ማድረግ የምትፈልጉ ማለት ስላችሁ መማር የምትፈልጉት ነገር ወይ ደግሞ ነገ መስራት የምትፈልጉት ነገር ለይታችሁ አስቀምጡት። ስለዚህ ያንን ነገር ለይታችሁ አስቀምጡ። ሌላኛው ወደ ዓለም ደግሞ ምን ትፈልጋለች ነው። አሁን ላይ ምን ያስፈልጋል ብለን ማየት ያስፈልጋል። አሁን ላይ ዓለም የምትፈልገው ነገሮችን ብናይ የተማረ ሳይሆን ክህሎትና ሙያ ያለውን ሰው ነው የምትፈልገው። ስለ አንድ ነገር ሙያው ያለውን ነው። አንድን ነገር ለመስራት ስለሚፈልግ አሁን ላይ የተማረ በዛ ሳይሆን አንድን ነገር የሚሰራ ሰው ነው የሚፈልገው። ለዛ ደግሞ ያንን የሚሰራ ሰው ለመሆን ደግሞ ይሄ ቀጣይ ከፊታችን የሚመጡ 2 እና 3 ወራት ትልቅ ሚና ይጫወታሉ ብዬ አስባለሁ። ለሁሉም ተማሪዎች በዚህ ጉዳይ ላይ በደንብ ተዘጋጁ። ዓለም የምትፈልገው እንደምታዩት ወደ ስልጣኔ ሄዳለች። በሰው ጉልበት የሚሰሩ ነገሮች በጣም ጥቂት ናቸው። ስለዚህ በወረቀት የምንሰራቸው ብዙ አብዛኛውን ግን በልምድ ነው የሚሰሩት። ስለዚህ ያንን ልምድ እንኳን አብዛኞቻችን ላይኖረን ይችላል። ስለዚህ ያንን ልምድ ለማምጣት ግን ይሄን 2 እና 3 ወር መስራት ያስፈልጋል። እናም ተጨማሪ ምን ብናደርግ ይሻላል ለሚለው ነገር አሁን ላይ ትልቁ እንደ ዓለምም እንደ ሀገርም የሚፈልጉ ሙያዎችን እናይና እያንዳንዳቸው ደግሞ
ምንድን ናቸው የሚለውን በደንብ ተንተን አድርገን ብናያቸው የተሻለ ነው። ቤተሰቦቻችን የተሻለ እንሰራ ዘንድ ግን ቤተሰብ መሆናችሁን ላይክ ማድረጋችሁን እንዳትረሱ። አንደኛው ሶሻል ሚዲያ ማርኬቲንግ ላይ ነው። ሶሻል ሚዲያ ማርኬቲንግ አሁን ገበያው ያለው ነገር ነው። ሁለተኛ የራስ ሙያ ነው። ሌላኛው ጥገና ነው። ማለትም ሙያና ጥገና በእርግጥ ይያያዛል። ግን ሙያ የምንላቸው አሁን ተምረን የምናመጣቸው ሙያና በእርግጥ በጥገና ውስጥም ያ ሙያ ነው፣ ይሄኛው ጥገና ነው። እናያቸዋለን። አንደኛውን ስናየው ሶሻል ሚዲያ ማርኬቲንግ ሶሻል ሚዲያ ማርኬቲንግ ስናየው እዛ ውስጥ ብዙ ነገሮች አሉ። ዲጂታል ማርኬቲንግ አለ፣ ግራፊክስ አለ፣ ኤዲቲንግ አለ። ብቻ ምን አለፋችሁ ብዙ ነገር ነው ያለው። ውስጥ ከገባችሁ ብዙ ትንተናዎች አሉ። ያንን ማወቅ ያስፈልጋቸዋል። እዚህ ላይ ደግሞ በተለይ ስራ ቤት ውስጥ እንድትሰሩ የሚያግዟችሁ ነገር ደግሞ እንደነ አፕወርክ እና ፋይበርን እንድትማሩ ያስፈልጋቸዋል። እዛ ላይ ኮንቴንት ክሬሽን እንድትማሩ ግዴታ እነዚህ ነገሮች ያስፈልጋቸዋል። እነዚህ ነገሮች ግን አንደኛ መማር ትችላላችሁ፣ ካልሆነ ደግሞ በቤታችሁ በተለይ ትላልቅ ከተማ ላይ ያላችሁ ሰዎች መማር ትችላላችሁ። አዲስ አበባ ላይ ስለሚሰጥ እዛ ያሉ ሰዎች መማር ይችላሉ። ታች ያሉት ግን መማር አይችሉም። ያ ስለሆነ ኦንላይን መማር ይችላሉ። በእርግጥ የኔ ኔትወርክ አሁን ምንም አይሰራም። ኦንላይን ቁጭ ብዬ ዳይሬክት መማር አልችልም። ግን የተሰጡትን ነገሮች ራሴ ቁጭ ብዬ እንደገና አናላይዝ አድርጌ እማራለሁ። እንደዛ አድርጎ መማር ይቻላል። ግን አስፈላጊ የሚሆነው ትንሽ ከተቻለ በአካል መማር ትልቅ ዋጋ አለው። ለምን እንደሆነ ታውቃላችሁ? ድፍረቱንም ሀሳቡንም ምን ይዞላችሁ ይመጣል። በቃ በተለይ ድፍረቱን፣ ልምዱን እና ቴክኒኩን እየነካችሁ ነው የምትማሩ። ኦንላይን ከሆነ እናንተው ራሳችሁ ስለሆነ ኃላፊነት ወስዳችሁ ብዙ ጊዜ ላትፈጽሙት ትችላላችሁ። ያንን ነገር ተዘጋጁበት። እዛም ካልሆናችሁ ችግር የለውም፣ ኦንላይን መማር ትችላላችሁ። ለዛ ተዘጋጁ። ሌላኛው የራስ ሙያ ነው። የራስ ሙያ የምንላቸው ፕሮዳክትን ማቅረብ ነው። ማለትም አንድ ነገር ፈጥሮ መስራት የሚባል ነገር አለ። ራሳችሁ ፈጥራችሁ በራሳችሁ ሙያ የሚሰሩ ስራዎች ናቸው። ሌላኛው ዲዛይኒንግ ትማራላችሁ፣ ግን ዲዛይን የምታደርጉት የራሳችሁ ሙያ ናቸው። ፕሮዳክት የሚባሉት ልክ እንደ እንጨት ቤቶች ያሉት እነዚያ ፕሮዳክት አቅራቢ ናቸው። ያን ፕሮዳክት ለህዝቡ ነው የሚያቀርቡት፣ ህዝቡ ይገዛቸዋል። ያንን እንደዛ አይነት ሙያዎች ሊሆኑ ይችላሉ። ሌላኛው ጥገና የሚባሉት አሉ። ጥገና አሁን ላይ በጣም ተፈላጊ ነው። በእርግጥ በዚህ ጉዳይ በየቦታው ሁላችንም እንፈልጋለን። እኔም ስልኬ ከተበላሸ ስልኬን ወስጄ ጠጋኝ ጋር ነው የማሰራው። ቤታችን ያለው ፍሪጅም ጠጋኝ ያስፈልገዋል፣ ጥገና ቤት ሂዶ ይሰራል። ቲቪያችንም ጥገና መግባት አለበት፣ ጠጋኝ ያስፈልገዋል፣ ሂዶ ይጠገናል። እናንተ ቤትም የማይጠገን ነገር የለም። ስቶቭ ይጠገናል፣ ምጣድ ይጠገናል። የኤሌክትሪክ መስመር ቤት ውስጥ ያሉትም ይጠገናሉ። ስለዚህ እነዚህም ጥገና ውስጥ የሚመደቡ ነገሮች ናቸው። በእርግጥ አብዛኛውን ተንተን አድርጌ አልሰራኋቸውም። ትንሽ ኤዲት ማድረግ ስለሚያስፈልገን በዛ ጉዳይ ላይ ትንሽ ከፍ ያለ ክህሎት እስከማገኝ ወይ ደግሞ አንድ ኤዲት የሚያደርግልን ሰው ከተገኘ በደንብ ተንተን የሚለውን ማብራሪያ ከያዘ ጋር ለየብቻ ኤዲት እያደረግንላችሁ ልናቀርብላችሁ እንችላለን። ስለዚህ እነዚህ በጣም ተፈላጊ ናቸው ማለት ነው። እነዚህ ምን አልኳቸው? ሶሻል ሚዲያ ማርኬቲንግ፣ የራስ የእጅ ሙያ፣ ጥገናም ሙያ ነው፣ ግን መጠገን አይደለም። ለምሳሌ ዲዛይኒንግ መስራት ማለት አጠግኑትን ልብስን ስትሰፉት የራሳችሁ ሙያ ነች። ምን እንውሰድና
ለምሳሌ አንድን ወንበር አጠግኑትም ትሰሩታላችሁ። ያ የራሱ ሙያ ነው። ወደ ጥገና ስንመጣ ልክ እንዳልኳችሁ ምንም ነው፣ ልብስም ይጠገናል፣ ወንበርም ይጠገናል። ሁሉም የማይጠገን ነገር የለም። ጫማም ምንም፣ በተለይ ስልክም ቲቪም ስቶቭም በሉት ሁሉም ነገር እነዚህ ነገሮች ይጠገናሉ። በዚህ ጉዳይ ላይ ወስደን ካልሰራን ለቀጣይ ላይ እነዚህ በትምህርት የምናመጣቸው ውጤቶች ብዙ ጊዜ ዋጋ የላቸውም። እነዚህ ላይ ጠንክሮ መያዝ ነው። ሰላማችሁ ይብዛልኝ። የተሻለ ግን እንሰራላችሁ ዘንድ ይህንን ፔጅ ሰብስክራይብ ማድረግ እንዳትረሱ።